ቆይ ከዚህ በፊት ግን ቪዲዮውን እንደምትወዱ ስለማንጠራጠር VPN ማብራታችሁን አትርሱ እንላለን። ታሪካችን የሚጀምረው ወደ አዲሱ ትምህርት ቤቷ ለመሄድ እየተዘጋጀች ያለችውን ሃቢኖን እያስመለከተን ነው። የሃቢኖ አባት ጊታር ተጫዋች ሲሆን እናቷ ግን ይህንን ስራውን በጣም ከመጥላቷ የተነሳ ልጆቿ የሱን ፈለግ እንዳይከተሉ በጣም ትፈራ ነበር። ሃቢኖም ወደ አዲሱ ትምህርት ቤቷ ከማቅናቷ በፊት ወደ እህቷ ክፍል በመሄድ ጸጉሯን ታስተካክልላታለች። በዚህ ጊዜም እህቷ አደገኛ ዘናጭ ስትሆን ሃቢኖ ግን በተገላቢጦሹ ቀለል ያለ አለባበስን እንደምታዘወትር እንመለከታለን። ከትንሽ ቆይታም በኋላ ሃቢኖ በአዲሱ ትምህርት ቤቷ ትደርሳለች። በዛም የነበሩትን ሴት ተማሪዎች በጣም አጫጭር ቀሚስ ለብሰው ብትመለከት ሃቢኖ በመገረም ፈዛ በቆመችበት ትቀራለች። ሃቢኖም ነገሩ በጣም ያስደነግጣት ቢሆንም ችላ ብላ ግን ወደ ክፍሏ ለመግባት ትወስናለች። በዚህ ጊዜም የትምህርት ቤቱን ደረጃ እየወጣች ባለችበት ሱባኪ ከተባለ አንድ የትምህርት ቤቱ ሸበላ ተማሪ ጋር ተጋጭታ ደብተሮቿ በመሬት ላይ ይበተናሉ። ሃቢኖም ጨዋ ቆንጥጦ ያሳደጋት በመሆኑ ይቅርታን ጠይቀው ደብተሮቿን ተሰበስብ ጀመር። በዛም ባሉበት ሱባኪ በሚያስገርም ሁኔታ ዝቅ ብሎ እየረዳት አለባበሷ ላይ አስተያየት መስጠት ይጀምራል። ልክ በዚሁ ጊዜ ግን ኒሺካ የተባለ የሱባኪ ጓደኛ እየጮኸ እንዲጠብቀው ነግሮት ወደ እነሱ ያቀናል። በዛም ሃቢኖ አዲስ የያዛት ፍቅረኛው መስሎት ስለነበር እስከዛሬ ለምን እንዳላስተዋወቀው ይጠይቀው ጀመር። ነገሩን የተገነዘበችው ሃቢኖም እስክርቢቷን ተቀብለው ከቦታው ልትሄድ ስትል ማአት የትምህርት ቤቱ ሴት ተማሪዎች ሱባኪን ከበውት ሰላም ሲሉት ትመለከታለች። ይህንን ተከትሎም ሱባኪ የትምህርት ቤቱ ተወዳጅ ተማሪና ሴቶችንም አተራማሽ መሆኑን ትገነዘባለች። በዛኑም ቀን በተማሪዎች አዳራሽ ተሰብስበው ባሉበት ሱባኪ የተማሪዎች ፕሬዝዳንት ተብሎ ተመርጦ ንግግር ማድረግ ይጀምራል። በዚህ ጊዜም ሱባኪ ሸበላና አተራማሽ ከመሆኑም በተጨማሪ በትምህርቱም ላይ እንደዛው አደገኛ መሆኑን ታሪካችን ያስመለክተናል። ሱባኪም ገና ንግግር ማድረግ እንደጀመረ የትምህርት ቤቱ ሴት ተማሪዎች ሞቅ ያደርጉት ጀመር። ሃቢኖም ሱባኪ አተራማሽ፣ በዛው ልክ ደግሞ የትምህርት ቤቱም ቸካይ ተማሪ በመሆኑ በጣም መገረም ትጀምራለች። በቀጣዩ ትዕይንትም ሃቢኖ በነሱባኪ ክፍል መመደቧን ከዛም አልፎ ከሱባኪ ወንበር ጎን እንድትቀመጥ መደረጓን እንመለከታለን። ሱባኪም ወደ አጠገቧ ሄዶ በፀጉሯና በአለባበሷ ላይ አስተያየትን እየሰጠ ይቀልድባት ጀመር። ሃቢኖም በበኩሏ አንዲት ትንሽዬ መቀስን ከቦርሷ ውስጥ አውጥታ ከላይዋ ላይ ዞር ማይል ከሆነ በተማሪዎች ፊት እንደምታዋርደው ታስጠነቅቀው ጀመር። ይህንን የተመለከቱት የሱባኪ አፍቃሪዎችም ሱባኪያችንን እንዴት እንደዚህ ትናገሪዋለሽ በማለት ሊያገላብጧት ሲሉ ሱባኪ በመሃል ገብቶ እንዲያቆሙ ከተናገረ በኋላ ፍቅረኛው መሆኗን በመግለጽ በሚያስገርም ሁኔታ ከንፈሮቿን ይስማታል። ነገሩን የተመለከቱት ተማሪዎችም ሱባኪ ሃቢኖን ከመሰለች ልጅ ጋር ፍቅር በመጀመሩ በመገረም ይመለከቷቸዋል። ሃቢኖም ገና ትምህርት ከመጀመሯ የትምህርት ቤቱ ሸበላው ተማሪ ፍቅረኛዬ ነች ብሎ ከንፈሯን በመሳሙ ድንጋጤ ውስጥ ገብታ የምትናገረው ነገር ሁሉ ይጠፋታል። በቀጣዩ ቀንም አንዲት አስተማሪያቸው የሚጎበኙት አንድ ፓርክ እንዳለና በዛም የተማሪዎች ተወካይ ስለሚያስፈልጋቸው አንድ ተማሪን እንዲመርጡ ትጠይቃቸዋለች። ወደ ፓርኩ ለመሄድ ምንም አይነት ፍላጎት የሌላቸው ተማሪዎችም ሃቢኖን ተወካይ አድርገው ይመርጧታል። አዲስ ተማሪ በመሆኗ የምታደርገው ነገር ግራ የገባት ሃቢኖም ፊት ለፊት ወጥታ ስለሚያደርጓቸው ነገሮች መናገር ብትጀምር ተማሪዎቹ ወሬያቸውን እያወሩ ለመሄድም ፍቃደኛ እንዳልሆኑ ይነግሯታል። ይህንን የተመለከተው ሱባኪም ወደ ራሱ ጠርቷት አብረው ለፍቅር ቀጠሮ የሚገናኙ ከሆነ እንደሚረዳት ይነግራታል። ሃቢኖ በመጀመሪያ ጥያቄውን ወርቅ ብታደርግበትም ተማሪዎቹ ግን ሱባኪን እንደሚሰሙ ስትገነዘብ በሐሳቡ ተስማምታ እርዳታውን ትጠይቀዋለች። ሱባኪም ወዲያውኑ ተነስቶ ወደ ፓርኩ እንደሚሄዱና በዛም በሚገኙት ፕሮግራሞች ላይ እንደሚሳተፉ ከመናገሩ ተማሪዎቹ ሐሳባቸውን ቀይረው ለመሄድ ይስማማሉ። ከክላስ በኋላም ወደ ቤት እየተመለሱ እያለ ሱባኪ ወደ ሃቢኖ ጋር በመሄድ የፍቅር ቀጠሮ እንዳላቸው ያስታውሳታል። ሃቢኖ ግን ከሱ ጋር ለፍቅር ቀጠሮ መገናኘት እንደማትፈልግና ያኔም በሐሳቡ የተስማማችው ተማሪዎቹን ለማሳመን ፈልጋ ብቻ ስለሆነ እንደነበረ ትገልጽለታለች። አስቀጥላም የፍቅር ቀጠሮ ለእውነተኛ ፍቅረኛ ማቾች እንደሆነ አስታውሳው በሁለቱ መካከል ደግሞ ምንም አይነት ነገር ባለመኖሩ የመጨረሻ ውሳኔዋን አሳውቀው ትታው ትሄዳለች። እስከ ዛሬ ድረስም የትኛዋም ሴት እምቢ ብለው የማታውቀው ሱባኪ እልመያያዝ ይጀምራል። በቀጣዩ ቀንም ወደ ፓርኩ ለመሄድ ዝግጅታቸውን ይጀምራሉ። ሃቢኖም በበኩሏ የክፍል ተማሪዎቹን እያለባበሰቻቸው ታሱባቸው ጀመር። በምትሰራው ነገር ቀልድ ማታውቅ የተመለከቱት ተማሪዎችን በመገረም ሃቢኖን ሊያቀርቧት ይወስናሉ። በዛም ባሉበት እህቷ ልታገኛት ወደ ቦታው ትመጣለች። በአጭር ቀሚሷ ውስጥ አምራ የተመለከታት ኒሺካም በውበቷ ተገርሞ ሊያናገራት ጠጋ ማለት ቢጀምር እህቷ ግን ሱባኪን ባጠገባቸው ሲያልፍ ብትመለከተው ዘላ ወደሱ ጋር በመሄድ ልታናገረው ትሞክራለች። በዚህ ጊዜም ሃቢኖ እህቷ ለሱባኪ የፍቅር ስሜት እንዳላት ትገነዘባለች። ቪዲዮውን እዚህ ድረስ ከተመለከታችሁት ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉን ደግሞ ሰብስክራይብ ማድረግ አይረሳ እንላለን። ወደ ታሪካችን
ከሰዓታት በኋላም በፓርክ ውስጥ የነበራቸው ቆይታ ባማረ ሁኔታ ተጠናቆ ሃቢኖ ዕቃዎቻቸውን መሰብሰብ ትጀምራለች። በድንገትም በዛው ባለችበት ሱባኪ ወደሷ መጥቶ ያግዛት ጀመር። ሁለቱ እያወሩ ባሉበትም ሃቢኖ ሰዎችን ማስዋብ እንደምትወድ ነግራው ጸጉሩን ቆርጣ ልታስተካክልለት እንደምትችል ትጠይቀዋለች። ሱባኪ በጥያቄዋ በመጀመሪያ ባይስማማም ሃቢኖ መጨቅጨቋን ስትቀጥል ግን እሺታውን ገልጾ ተቆርጠው ጀመር። በዛም እኔ የተቆረጠው ነገር ባይታየኝም ሱባኪ ግን በችሎቷ ተገርሞ ፈዞ ይመለከታታል። ከመለያየታቸው በፊትም ሱባኪ መልሶ ለሁለተኛ ጊዜ ለፍቅር ቀጠሮ እንዲገናኙ ይጠይቃታል። በዚህ ጊዜ ግን ሃቢኖ በጥያቄው ተስማማለች። በቀጣዩ ቀንም ሃቢኖ ወደ ቀጠሮዋ ከመሄዷ በፊት ወደ እህቷ ክፍል ገብታ ዘናጭ የምትለውን ቀሚስ እንድታበድራት ትጠይቃታለች። በዛም ሆና ትንሽ ካሰበች በኋላ ግን ሱባኪን የተመቸችው ወጣ ያለ አለባበስ በመልበሷ እንደሆነ በመገንዘብ ሐሳቧን ቀይራ የድሮ ሰው እንደመሰለች ወደ ቀጠሮዋ ቦታ ታቀናለች። በዛም ከሱባኪ ጋር እንደተገናኘች ጥሩ ጊዜን ካሳለፉ በኋላ ሱባኪ በድንገት አንድ ልብስ ቤትን ቢመለከት ወደ ውስጥ ገብተው አደገኛ ቀሚሶችን ይገዛላት ጀመር። አስቀጥሎም ወደ አንድ ጸጉር ቤት ወስዷት ጸጉሯን እንድትሰራ ያደርጋታል። በዛም ፏፈሽ ብላ ቢመለከታት ሱባኪ በውበቷ በመደመም ፈዞ ይመለከታታል። በኋላ ላይም ተያይዘው ወደ አንድ ክለብ በመግባት አንድ ሁለት እያሉ ይጠጡ ጀመር። በዛም ሱባኪ እላይዋ ላይ ወጥቶ በግድ ሊስማት ቢሞክር በነገሩ ደስተኛ ያልነበረችው ሃቢኖ ከላይዋ ላይ ወርውራው ስሜቷ በጣም ስለተረበሸ እያለቀሰች ወደ ቤቷ ማቅናት ትጀምራለች። በቤቷ እንደደረሰችም የገዛላትን ልብሶች በሙሉ አውልቃ የጸጉር ስታይሏንም ወደ በፊቱ ተመልሰዋለች። በሚቀጥለው ቀንም ሃቢኖ በቻለችው መጠን ከሱ ስር ለመራቅ ብትሞክርም በአንድ ጊዜ ግን ከአንዲት ሴት ተማሪ ጋር ተቃቅፎ ብትመለከተው በጣም መቅናት ትጀምራለች። ከጥቂት ቀናት በኋላም ሱባኪ ወደ ሃቢኖ ጋር መጥቶ ያኔ የቀረባትን ምክንያት እውነቱን አፍርጦ ይነግራታል። በዛም ያንን ሁሉ ሲያደርግ የነበረው ከጓደኛው ኒሺካ ጋር በፍቅር አጠምዳታለሁ ብሎ 1000 ብር ስላስያዘ እንደነበር ይገልጽላታል። ነገር ግን አሁን ላይ ያኔ ያደረገው ነገር ትክክል እንዳልነበር እንዳወቀ በመናገር ይቅርታን ይጠይቃታል። እሷም ከልቡ እንደሆነ ስለተረዳች ይቅርታውን ተቀብለው ወደ ቤት ታቀናለች። በዛ እንደደረሰች ግን ሱባኪ በቀደም ገዝቶላት የነበሩትን ቀሚሶች ከክፍሏ ውስጥ መወሰዳቸውን ትመለከታለች። እሷም እህቷ እንደወሰደቻቸው እርግጠኛ በመሆን እህቷን ልትጠይቃት ትፈልጋት ጀመር። ትንሽ እንደፈለገቻትም እህቷን በሱባኪ መስሪያ ቦታ ከጓደኞቿ ጋር እየተዝናኑ እንደሆነ ብትመለከት ወደ ውስጥ ገብታ ከሱባኪ ጋር መገናኘት ደብሯት ወደ ቤቷ ለመመለስ ትወስናለች። ልክ በዚሁ ጊዜ ግን ሃቢኖን በውጭ የተመለከታት ሱባኪ እየሮጠ ሄዶ ካስቆማት በኋላ እሱ እህቷና ኒሺካ በሱ ቤት ሊያጠኑ በመሆናቸው እንድትቀላቀላቸው ይጠይቃታል። እሷም ነገሩን ቀለል አድርገው በሐሳቡ በመስማማት ወደ ቤቱ ተያይዘው ያቀናሉ። ከሰዓታት ጥናት በኋላም ኒሺካ ፈተና እንደጨረሱ ወደ አንድ ባህር ዳርቻ ሄደው ሊዝናኑ እንደሚገባ ሐሳብ ያቀርባል። ታሪካችንን በማስቀጠል ፈተና እንደጨረሱ ወደ ተባባሉበት የባህር ዳርቻ ሄደው እየተዝናኑ ያስመለክተናል። በዛም ሃቢኖ ከእህቷ ጋር አብረው እየሄዱ ባሉበት እህቷ በመጀመሪያ ወደዛ የመጣቸው ሱባኪ ልታማልለው ቢሆንም አሁን ላይ ግን ኒሺካ በጣም ስለተመቻት ሐሳቧን መቀየሯን ትነግራታለች። በዛኑ ቀንም እህቷ አንድ አጋጣሚን አግኝታ ከኒሺካ ጋር መሳሳም ብትጀምር ሃቢኖ ከየት መጣች ሳይባል ወደ ክፍሉ ገብታ ኒሺካን ጎትታ ታስወጣዋለች። በዛኑ ቀን ምሽትም ሱባኪ ሃቢኖን ወደ አንድ የሚወደው ስፍራ ይወስዳታል። በዛም አንድ ትልቅ ቴሌስኮፕ ካስመለከታት በኋላ ጣራውን ከፍተው ጨረቃዋን አብረው ይመለከቷት ጀመር። ሱባኪም ልክ የገና ቀን የጨረቃ ግርዶሽ እንደሚፈጠር ቢነግራት ሃቢኖ የጨረቃን ግርዶሽ ማየት በመፈለጓ በገና ቀን መልሰው በዛ እንዲገናኙ ቃል ታስገባዋለች። በዚህ ጊዜም ሱባኪ ጥምጥም አድርጎ ቢያቅፋት ሃቢኖ ልቧ በጣም መምታት በመጀመሩ አጠገቧ ሲሆን የተለየ ስሜትን እንደሚሰማትና ሳታፈቅረውም እንዳልቀረ ትነግረዋለች። በዚህ ጊዜ ግን ሱባኪ አንድም ቃል ሳይተነፍስ ከቦታው ትቷት ይሄዳል። ከዛን ቀን ጀምሮም ሱባኪ ከሃቢኖ መራቅ ቢጀምር ሃቢኖ ግራ መጋባት ትጀምራለች። በአንድ ቀንም ኒሺካ ሁኔታዋ አሳዝኖት ስለ ሱባኪ የድሮ ሕይወት አንድ ባንድ ሊነግራት ይወስናል። በዛም የሱባኪ እናት በልጅነቱ ጥላው የሄደች በመሆኑ የትኛዋንም ሴት የማያምን መሆኑን ይገልጽላታል። ይህንን የሰማችው ሃቢኖም ሱባኪን ከዚህ አይነቱ አመለካከት እንዲወጣ ማድረግ እንዳለባት ትወስናለች። በመጀመሪያም ልደቱን ሊያከብሩለት እንደሚገባ ብትናገር ኒሺካና እህቷ ሊረዷት ይስማማሉ። በልደቱ ቀንም ክፍላቸውን ዘግተው ካስዋቡት በኋላ ሱባኪ ወደዛ ሲመጣ ሰርፕራይዝ ያደርጉታል። በዛም ሃቢኖ ስጦታን እየሰጠችው እንደምትወደውና ሁሌም ቢሆን ከጎኑ ለመሆን መወሰኗን ብትነግረው ያሰቡት ተሳክቶ ሱባኪ በፈገግታ በመሞላት ጎትቶ ያቅፋታል። ከዛን ጊዜ ጀምሮም ሁለቱ ያበደ የፍቅር ግንኙነት ውስጥ ይገባሉ። ሃቢኖም ቀስ በቀስ ስታይሏን በመቀየር በጣም ቆንጆ መሆን ትጀምራለች። በዚህ መልኩም ቀናት በቀናት ላይ ተደረቦ 1 ዓመት ይቆጠራል። በዛም አራቱ ተሰብስበው ባሉበት ናና የተባለች የሱባኪ የድሮ ፍቅረኛ ወደ እነሱ መጣ ሰላም ትላቸዋለች።
ሱባኪና ናናም ከዚህ በፊት በሰላማዊ ሁኔታ የተለያዩ በመሆናቸው መልሰው ሲገናኙ በቶሎ በመቀራረብ አሪፍ ጓደኛማቾች መሆን ይጀምራሉ። ይህንን የተመለከተችው ሃቢኖ ግን ሱባኪን ላጣው እችል ይሆን የሚል ፍርሃት ውስጥ ትገባለች። በአንድ ቀንም ይህንን የተገነዘበችው ናና ወደ ሃቢኖ ጋር ሄዳ ከሱባኪ ጋር ከዚህ ቀድሞ የፍቅር ግንኙነት ውስጥ የነበሩ ቢሆንም አሁን ላይ ግን ጓደኛማቾች ብቻ መሆናቸውን ግልጽ ታደርግላታለች። በቀጣዩ ቀንም ሱባኪ ወደ ቤቱ እንደተመለሰ ከአባቱ ተደውሎለት እናቱ በደረሰባት የመኪና አደጋ ሆስፒታል ከገባች ቀናት እንዳለፈው የሰማውን ይነግረዋል። በዛም ልታናግረው ስለምትፈልግ እንዲደውልላት የሚመቸው ከሆነ ደግሞ ያለችበት ሄዶ እንዲጠይቃት ይነግረዋል። ሱባኪ ግን አሁንም ድረስ በልጅነቱ ጥላው በመሄዷ ተበሳጭቶ ያለ በመሆኑ ሊያገኛት እንደማይፈልግ ለአባቱ ይገልጽለታል። በቀጣዩ ቀንም ሃቢኖ ወደ ሱባኪ ጋር ሄዳ ከክላስ በኋላ አብረው ቡና እንዲጠጡ ብትጠይቀውም ሱባኪ ግን የእናቱ ነገር አሁንም ድረስ ስሜቱን ረብሾት ስላለ በሐሳቧ ሳይስማማ ይቀራል። በቀጣዩ ቀንም ሱባኪ እናቱን ሊያገኛት ወዳለችበት ሆስፒታል ቢሄድም ወደ ውስጥ መግባት ግን አቅቶት በውጪ ቆሞ ባለበት ናና እንዲገናኙ አንድ ሜሴጅን ብትልክ ወደ እናቱ ጋር ከመግባት ሐሳቡን ቀይሮ ከናና ጋር ይገናኛል። በዛም ናና የኤሌመንተሪ ተማሪዎች በነበሩበት ጊዜ ሲያሳልፉት የነበረውን ነገር በማስታወስ መልሶ እንዲወዳት ልታደርገው ትሞክራለች። ብዙም ሳይቆዩ ግን ተያይዘው ወደ ቤት መመለስ እንደጀመሩ ሃቢኖ ሁለቱን አብረው ብትመለከታቸው ሱባኪ እየማገጠባት እንደሆነ በማሰብ ትበሳጭ ጀመር። እሱም ነገሩን እንዳሰበችው እንዳልሆነ ሊያስረዳት ቢሞክርም ሃቢኖ ግን ልትሰማው ፈቃደኛ ሳትሆን እያለቀሰች ትታው ትሄዳለች። ከቀናት በኋላም ስሜቷ ባለመስተካከሉ ከቤት ለመውጣት እየተቸገረች የምትገኘው ሃቢኖ በአንድ ቀን ከአንድ የፋሽን ዲዛይነር ለመጽሔቱ ሞዴል እንድትሆነው የሚገልጽ አንድ ሜሴጅ በስልኳ ላይ ይገባላታል። ሃቢኖም በሐሳቡ ተስማምታ በቦታው ብትደርስም ስለ ሱባኪ ግን በጣም ማሰብ በመጀመሯ የምትነሳቸው ፎቶዎች እንደፈለጉት ሳይሆንላቸው ይቀራል። ነገሩን የተገነዘበው ፎቶ አንሺም ሁሉንም መጥፎ ነገር እርስት አድርጋ ስለ ጥሩ ጊዜያቶቹ ብቻ እንድታስታውስ ቢነግራት ሃቢኖ ስሜቷ ተለውጦ ያበደ ፎቶዎችን በመነሳት የመጽሔቱ ቁጥር 1 ሞዴል ለመሆን ትበቃለች። የመጽሔት ሞዴል ሆና የተመለከቱት የክፍሏ ጓደኞችም በጣም መገረም ይጀምራሉ። ታሪካችንን በማስቀጠል ሱባኪና አባቱ ሲያወሩ ያስመለክተናል። በዛም አባቱ ምንም ያክል እናቱ ገና ልጅ እያለ እሱን እላዩ ላይ ጥላበት የሄደች ቢሆንም እሱ ግን አሁንም ድረስ እንደሚወዳትና በሞት ቢያጣትም ልቡ ክፉኛ እንደሚሰበር ለሱባኪ ቢነግረው የአባቱ ንግግር በውስጡ የቀረው ሱባኪ ወደ ሆስፒታል ሄዶ እናቱን ሊያገኛት ይወስናል። ገና ወደ ውስጥ ገብቶም አይኖቿን እንደተመለከታቸው አሁንም ድረስ ቢሆን እንደምትወደው ይገነዘባል። በዛም ባለበት ቀኑ ገና መሆኑን ተከትሎ ለሃቢኖ ቃል የገባላትን በማስታወስ ሊያገኛት ከሆስፒታሉ መውጣት ይጀምራል። በመንገዱም ላይ ናና ደውላ እንዲገናኙ ብትጠይቀውም ሱባኪ ግን የማይቀረው ቀጠሮ እንዳለበት ገልጾላት ሊያገኛት እንደማይችል ያሳውቃታል። ሃቢኖም በሥራ ቦታዋ ባለችበት ከሱባኪ ጋር የጨረቃ ግርዶሹን ለመመልከት ቃል የገቡትን በማስታወስ እሷም ወደ ቦታው ማቅናት ትጀምራለች። በዛም ከሱ አስቀድማ የደረሰችው ሃቢኖ ቆማ ተጠብቀው ጀመር። ወደ ሱባኪም ስንመለስ የሚሄድበት ባቡር አምልጦት ባለ በሌላ አቅሙ እየሮጠ ወደ ቦታው ማቅናት ይጀምራል። ሃቢኖም በበኩሏ ለደቂቃዎች ከጠበቀችው በኋላ ተመልሳ ለመሄድ እንደወሰነች ሱባኪ በቦታው ላይ ደርሶ ከጀርባዋ ይጠራታል። እሱም በቦታው ላይ ስላገኛት ደስተኛ መሆኑን ገልጾላት እንደሚወዳትና በቀደምም ስለተፈጠረው አለመግባባት ይቅርታን በመጠየቅ ጥምጥም አድርጎ ያቅፋት ጀመር። በስተመጨረሻም ሃቢኖ ይቅርታውን ተቀብላ ከንፈሮቹን ስትስመው እያስመለከተን ታሪካችን ያበቃል። እንደዚህ አይነት ኮንተንት ሞሮፍ እንዲሰራላችሁ የምትፈልጉ ከሆነ ተመችቶናል ይቀጥል ብላችሁ ጻፉልኝ። ሰብስክራይብ ማድረግ እንዳይረሳ። እዚች ጋር የምትመለከቷትን ቪዲዮ ተመልከቷት። ፕላስ ደግሞ ኮምፔር አድርጋችሁ ንገሩኝ። በቃ ይመቻችሁ።